እስቲ አንድ ጥያቄ ልጠይቃችሁ። በዚህ 2025 የመጀመሪያ ፕላናችሁ ምንድነው? ወይም ደግሞ ጀምራችሁ ለማሳካት ያሰባችሁ የኦንላይን ቢዝነስ የቱ ነው? አሁን ከምነግራችሁ ከአምስቱ ኦንላይን ቢዝነሶች አንዱን እየሰራችሁ ካልሆነ ወይም ካልጀመራችሁ አሁኑኑ ቢያንስ አንዱን መጀመር አለባችሁ። ምክንያቱም በ2025 በወር በትንሹ 100 ሺህ እና ከዛ በላይ የምታገኙበት ብቸኞቹ የኦንላይን ቢዝነስ እነዚህ ስለሆኑ ነው። ኦንላይን ላይ የሰራችሁ በወር 100 ሺህ የማታገኙ ከሆነ ወይም ደግሞ የምታገኙበትን መንገድ እያመቻቻችሁ ካልሆነ እነዚህ በወር 100 ሺህ እና ከዛ በላይ የሚያስገኙ የኦንላይን ቢዝነሶችን አሁኑኑ መጀመር አለባችሁ። ለየት የሚያደርገው ደግሞ ጊዜያችሁን ካልሆነ ያንን ኢንቨስት የምታደርጉበት ነገር የለም። ጊዜ ከሰጣችሁና አንዱ ላይ ብቻ ፎከስ ካደረጋችሁ በቀላሉ ጀምራችሁ ስኬታማ የምትሆኑባቸው የኦንላይን ስራዎች ናቸው። እዚህ ጋር አንድ ልታቆልኝ የምፈልገው ነገር ብነው አሁን ከምነግራችሁ ኦንላይን ቢዝነሶች ውስጥ ቀላል ነው የሚባል የለም። እንዲሁም ዛሬውኑ ጀምራችሁ ዛሬውኑ ገንዘብ የምትሰሩበት የኦንላይን ቢዝነሶች አድርገው። በትንሹም ቢሆን ጊዜ ይፈልጋል። በዛ ላይ ይሄ 2025 የኦንላይን ቢዝነሶችን ለመጀመር ምርጡ ዓመት ነው። ምንም እንኳን ሰነፍ ብትሆኑም ዛሬ ሊጀምሯቸው የምችሏቸው 5 በጣም ትርፋማ የሆኑ የኦንላይን ቢዝነሶችን አሳያችኋለሁ። የመጀመሪያው ኮንተንት ክሬሽን ነው። ኮንተንት ክሬሽን በዜሮ ኢንቨስትመንት የሚጀመር እና አሁን መጀመር ብትፈልጉ አሁን መጀመር ከምትችሉት ኦንላይን ቢዝነሶች መካከል አንዱ ሲሆን ይሄ ነው የማይባል እና ተቆጥሮ የማያልቅ እንዲሁም እናንተ ኮንተንት ክሬተር ሆናችሁ የማትጠብቁትን የገቢ ምንጭ አለው። በተጨማሪ ዝናም ይሰጣችኋል። ከዚህም ውጪ ብዙ ሌላ ጥቅሞች አለው። በአጭሩ ስልክና የምትናገሩት ነገር ካላችሁ ቢዝነስ አላችሁ ማለት ነው። ኮንተንት ክሬተር መሆን የምትፈልጉ ከሆነ እና ስለ ኮንተንት ክሬሽን ዲቴል የሆነ ነገር ማወቅ የምትፈልጉ ከሆነ ስለ ኮንተንት ክሬሽን ፉል ኮርስ የሰራሁት ቪዲዮ እዚህ ከላይ ካርድ ላይ ይመጣላችኋል። እሱን ነክታችሁ ሙሉውን በማየት ኮንተንት ክሬሽን መጀመር ትችላላችሁ። ሁለተኛው ደግሞ ክሪፕቶ ትሬዲንግ ነው። ክሪፕቶ ትሬዲንግ ላይ የክሪፕቶ እውቀት ኖሯችሁ ሪስክ ወስዳችሁ የምትሰሩት ስራ አለ። እንዲሁም ያለምንም ክሪፕቶ ትሬዲንግ እውቀትና ያለምንም ሪስክ የምትሰሩትም ስራ አለ። እኔ ግን እንድትሰሩ ሪኮመንድ ማድረጋችሁ ያለ ክሪፕቶ ትሬዲንግ እውቀት የሚሰራውን ስራ ነው። ምንም የክሪፕቶ ትሬዲንግ እውቀት ሳይኖራችሁ አንድ ቱቶሪያል ቪዲዮ አይታችሁ ክሪፕቶ ላይ በቀላሉ ገንዘብ የምትሰሩበት ብዙ መንገዶች አሉ። ምንም ፊውቸር እና ስፖት ላይ ትሬድ ማድረግ ሳይጠበቅባችሁ በቂ የክሪፕቶ እውቀትም ሳያስፈልጋችሁ በቀላሉ ገንዘብ የሚሰሩበትን መንገዶች በቀጣይ ቪዲዮ እሰራላችኋለሁ። በቀጣይ ላይ እንገናኝ ስለምንችል ሰብስክራይብ እያደረጋል። በእነዛ ሜቶዶች እና በደዶች እንዲሁም በቆያችሁበት እና የምትሰሩበትን ባሳደጋችሁት ቁጥር በወር 100 ሺህ እና ከዛ በላይ ከክሪፕቶ ማግኘት ትችላላችሁ። ስለ ክሪፕቶ ዲስከስ የምናደርግበት አዳዲስ ነገር ሲኖር አፕዴት የምናደርግበት የቴሌግራም ቻናል አለ። የቻናሉ ሊንክ ደግሞ ዲስክሪፕሽን ላይ ስላለ ጆይን ማድረጋችሁንም እንዳትረሱ። ሁለተኛው ይሄ ነው በክሪፕቶ ትሬዲንግ። ሶስተኛው ፍሪላንሲንግ ነው። ስኪል ካላችሁ ማንኛውም ስኪል ይሁን ኮፒራይቲንግ፣ ኤዲቲንግ፣ ዲዛይን፣ ሶሻል ሚዲያ ማናጅመንት ኢቨን ኤአይ ቱሎችን ብትጠቀሙ እንኳን በዚህ ሳምንት ስራ ማግኘት ትችላላችሁ። እንደነ አፕወርክ፣ ፋይቨር እና ሊንክድን ያለው ፕላትፎርሞች ላይ በ2025 ክላይንት በዝቶ ፍሪላንሰር እየታጣ ነው። ለስራው ብዙ ሌሎች የሚያስፈልጋችሁ ነገሮች ቢኖሩ በዋናኝነት የሚያስፈልጋችሁና ኢምፖርታንቱ የስራችሁ ውጤት ነው ወይም ደግሞ ፖርትፎሊያችሁ ነው። ስለ ፍሪላንስ ከዚህ በፊት ብዙ ቦታ ሲወራ ሰምታችኋል። አንድ ስኪል ብቻ ነው የሚያስፈልጋችሁ። አንድ ያዳበራችሁት ስኪል ካላችሁ የሚከፈላችሁም በዶላር ስለሆነ ለመጀመሪያ ጊዜ ክላይንት ማግኘት ቢከብዳችሁ ከጊዜያት በኋላ በወር $1000 ወይም ደግሞ 100,000 የኢትዮጵያ ብርና ከዛ በላይ ታገኛላችሁ። ስኪል ካላችሁ አሁኑኑ ስለ አፕወርክ ሪሰርች አድርጉና ጀምሩ። ስኪል ከሌላችሁ ደግሞ ስኪል አዳብሩ። ሁሌም ከእናንተ ጋር የሚሆን ብቸኛው ነገር ቢኖር ስኪል ስለሆነ ስኪል አዳብሩ። ስለ ፍሪላንስን ዲቴል የሆነ ነገር የምትፈልጉ ከሆነ ኮመንት ላይ አሳውቁኝና ቪዲዮ ሰራላችኋለሁ። አራተኛው ደግሞ ዩቱብ አውቶሜሽን ነው። እስካሁን ዩቱብ አውቶሜሽንን ካልጀመራችሁ ወይም ደግሞ እየሰራችሁ ካልሆነ አርፍዳችኋል። ከዚህ በላይ ግን ማርፈድ የለባችሁ። ምንም ለራሳችሁ የምትሰሩት ሃርድወርክ የለም። ሁሉንም ኤአይ ይሸፍንላችኋል። አይዲያን፣ ስክሪፕት መጻፍን፣ ቮይስ ኦቨርን በቃ ትሰራላችሁ የሚባል ክሊፖችንና አውዲዮችን አስገብታችሁ ኤዲት ብታደርጉ ነው። እርግጠኛ ነኝ ይሄም ከትንሽ ጊዜ በኋላ ይቀራል፣ ኤዲት ማድረጉ ማለት ነው። እነዛን ተውና ቀላል የሆኑትን ለቻናላችሁ ስምና ሎጎ ወይም ደግሞ ፕሮፋይል ፒክቸር ማግኘት ካቃታችሁ ለቻት ጂፒቲ የሚሰሩበትን ኒች ብትነግሩና እንዴት ጀነሬት እንዳደርግላችሁ ብታስረዱ ጀነሬት አድርጎ ይሰጣችኋል። ቶታሊ ዩቱብ አውቶሜሽን ከጀመራችሁ ሙሉ ስራችሁ ሊባል በሚችል ደረጃ ኤአይ ከበላይ ያደርግላችኋል። ይህ ማለት ደግሞ እናንተ ምንም አትሰሩም ወይም ደግሞ ሁሉንም ኤአይ ሰርቶ ዩቱብ አውቶሜሽንን ሰርታችሁ ስኬታማ ትሆናላችሁ ማለት አይደለም። የምትመርጡት አይዲያ፣ ፖስት የምታደርጉበት ወይ ቪዲዮን የምታቀርቡበት ወይ እና ሌሎችም ከእናንተም ክሬቲቪቲን ይፈልጋል። የምታቀርቡትን ቪዲዮ ሰው እንዳይ ስለሆነ አሪፍ አድርጋችሁ ነው ማዘጋጀት ያለባችሁ። ሁሉንም ስራ ኤአይ ሸፍኖልኛል ብላችሁ እንዳገኛችሁት ያገኛችሁትን ፖስት ካደረጋችሁ 100 ቪዲዮን ፖስት አድርጋችሁ ሞኔታይዝ ላትደረጉ ትችላላችሁ። ግን አውቃችሁ አሪፍ ኒች መርጣችሁ ለምሳሌ ቻት ጂፒቲ ላይ ስክሪፕት ስታስፉ አሪፍ አድርጎ ጽፎ እንዲሰጣችሁ በመጠየቅ እና ሌሎችን በማድረግ ቢያንስ በ5 ቪዲዮ ወይም ደግሞ በ10 ቪዲዮ ሞኔታይዝ ልትደረጉ ትችላላችሁ። ስለዚህ ሙሉ በሙሉ ስራችሁን ኤአይ ቢሸፍንላችሁ በትንሹም ቢሆን ከእናንተ የምጠበቅ ክሬቲቪቲ አለ። ሌላኛው ደግሞ በዚህ በ2025 ዩቱብ አውቶሜሽን መጀመር ከመቼውም የምቀልበት ጊዜ ነው። ኢንተርናሽናል ኮንቴንት ስለሆነ እና በውጭ ደረጃ ስለሚታይ አሪፍ ሬቨኑ አለው። በትንሽ ቪው ደህና ዶላር ይቆጥርላችኋል። አንዴ ክሪት አድርጋችሁ በመጀመር ዘላለማዊ ገቢያችሁን ፍጠሩ። ስለ ዩቱብ አውቶሜሽን በቅርቡ ፉል ኮርስ ቪዲዮ ሰርቼ ፖስት አደርግላችኋለሁ። አምስተኛውና የመጨረሻው ደግሞ የተለያዩ ዲጂታል ፕሮዳክቶችን በመሸጥ ነው። እኔ ከሁሉም ኦንላይን ቢዝነሶች ዲጂታል ፕሮዳክቶችን እንደመሸጥ የሚመቸኝ የለም። ምክንያቱም ሁሌ መስራት ወይም ፕሮዳክቶችን ማዘጋጀት አይጠበቅባችሁ። ዲጂታሊ ስለሆነ አንዴ አዘጋጅታችሁ ለሁሉ
ለሁሉም መሸጥ ትችላላችሁ። ፊዚካሊ ሊሆን እቃ ነገር ስለሆነ የሚሸጡት አንዱ ሲሸጡ ለሌላ ሰው ወይም ደግሞ ለሌላ ከስተመር ሌላ መግዛት ይኖርባቸዋል። ዲጂታሊ ሲሆን ደግሞ አንዱን ለሁሉም ትሸጣላችሁ። ሁሌም ክሊክ እያደረጋችሁ ማትሸጡ በመሆኑ ለሁሉም ሰው ሪኮመንድ ይደረጋል። ለምሳሌ ኢቡክ ሲሆኑ መጽሐፎችን ብታዩ፣ የኖሽን ቴምፕሌቶችን ብታዩ ወይም ደግሞ የተለያዩ ፒዲኤፎችን ብታዩ አንዴ ነው የምታዘጋጁት። ከዛ ለሁሉም ሰው መሸጥ ትችላላችሁ። ከዚህ በፊት ስለ ቴሌግራም የሰራሁት ቪዲዮ ላይ ስለ ዲጂታል ፕሮዳክት በትንሹም ቢሆን ነግሬያቸዋለሁ። አሁን እንደነገርኳችሁ ቀላል ባይሆንም ብዙ ሌሎች የሚያስፈልጋችሁ ነገሮች ይኖራሉ። እቃውን የት ማስቀመጥ እንዳለባችሁ፣ ለዲጂታል ፕሮዳክታችሁ የሚሆኑ ዌብሳይት እንዴት ክሊክ ማድረግ እንዳለባችሁ፣ እንዴት ከስተመር ማግኘት እንዳለባችሁ፣ እንዴት ፕሮሞት ማድረግ እንዳለባችሁ ምናምን ሰፋ ያለ ቪዲዮ ለብቻው ሰራላችኋል። 2025 ቀለል አድርጋችሁ የምታዩት አመት መሆን የለበትም። እነዚህ አምስቱ የኦንላይን ቢዝነሶች አሁን ላይ መጀመሪያ ያለባችሁና መግቢያ ላይ እንደነገርኳችሁ በወር በትንሹ ከ100,000 ብር በላይ የሚያስገኙ የኦንላይን ቢዝነሶች ናቸው። አሁንም ደግሜ እነግራችኋለሁ፣ እነዚህ ስራዎች ውስጥ ቀላል ወይም ደግሞ በቀላሉ ይሰራል የሚባል የለም። ሁሉም በውስጣቸው ሃርድ ወርክን እና ኮንሲስተንሲን ይፈልጋሉ። ይህ ማለት ረጅም ጊዜ መስጠት አለባችሁ ስራውን ጀምራችሁ ስኬታማ ደግሞ በእናንተና በስኬታችሁ መሀል ያለው ብቸኛው ችግር መጀመር ነው። ስለዚህ ምንም ምክንያት ሳታበዙ አንዱን ምረጡና አሁኑኑ ጀምሩ። የቱን ልጀምሩ እንደሆነ ኮመንት ላይ አሳውቁኝ። ቪዲዮን ከተመቻችሁ ላይክ አድርጉ። ይህ ቻናል ይጠቅመኛል ብላችሁ የምታስቡ ከሆነ ሰብስክራይብ አድርጉ። ስክሪን ላይ የሚመጡላችሁን እነዚህ ሁለቱን ቪዲዮዎችን ቼክ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩ።